ጤና ይስጥልኝ የዩቲዩብ ተመልካቾች እንደምን ሰንብታችኋል? የጌታ ጸጋና ሰላም ለእናንተ ይሁን። እንግዲህ ከሀብታሙ ጋር እስከ ምዕራፍ 3 መጨረሻ ድረስ ተመልክታችኋል። አሁን ደግሞ ከኔ ጋር ወደ ሮሜ ሰዎች ምዕራፍ 4ን ከኔ ጋር እናያለን። እንግዲህ በዚህ ምዕራፍ በሮሜ ምዕራፍ 4 ላይ ትኩረት በማድረግ ሐዋርያው ጳውሎስ የአብርሃምን ሕይወት እንደ ዋና ማሳያ በመውሰድ በእምነት ስለመጽደቅ ያስተማረውን ትምህርት እንመለከታለን ማለት ነው። እንግዲህ የምዕራፉ ዝርዝርን ይዘት በምንመለከትበት ሰዓት ላይ በእምነት እንጂ በስራ አለመጽደቅን ወይም አብርሃም በስራ ሳይሆን በእምነት ጸደቀ የሚለውን ሮሜ ምዕራፍ 4 ከ1 እስከ 8 ላይ ያሳያል። እንግዲህ ከ1 እስከ 8 በዚህ 8 ቁጥሮች ውስጥ የምናየው አብርሃም የጸደቀው በእምነቱ እንጂ በበጎ ስራው ወይም በራሱ ጥረት እንዳልሆነ እናብራራለን። ጽድቅ የእግዚአብሔር ስጦታ እንጂ እንደ ደሞዝ የሚቆጠር አለመሆኑን እየገለጸን እንሄዳለን ማለት ነው። ሮሜ ምዕራፍ 4 ከቁጥር 9 እስከ 12 ደግሞ አብርሃም ከመገረዙ በፊት ጸደቀ የሚለውን ከመገረዙ በፊት መጽደቁን የአብርሃምን የህይወት ታሪክ ቅደም ተከተል እያጎላን እግዚአብሔር ለእርሱ ጽድቅ አድርጎ የቆጠረለት ሳይገረዝ በፊት በመሆኑ የእግዚአብሔር ጸጋና መዳን ለተገረዙትም ላልተገረዙትም ክፍት መሆኑን እያየን የምንሄድ ይሆናል ማለት ነው። ሮሜ ምዕራፍ 4 ከቁጥር 13 እስከ 17 ደግሞ ተስፋው የሚገኘው በእምነት መሆኑን ተስፋው የሚገኘው በእምነት ነው የሚለውን ሐሳብ ለአብርሃምና ለዘሩ የተሰጠው የዓለም ወራሽ የመሆን ተስፋ በሕግ ሳይሆን በእምነት ጽድቅ የተገኘ መሆኑን እየተረዳን እንሄዳለን ማለት ነው። የመጨረሻዎቹን ቁጥሮች ደግሞ ከ18 እስከ 25 ያለውን አብርሃም በእግዚአብሔር ተስፋዎች ላይ የነበረውን እምነት እንመለከታለን። አብርሃም ተስፋ በማይሰጥ ሁኔታ ውስጥ እንደነበር እና በዛ ውስጥ እንኳን ሳይቀር በእግዚአብሔር ተስፋ ላይ ሙሉ በሙሉ እንዴት እንደተመካ እናያለን። ይሄ ደግሞ ጽኑ እምነቱ ስለ በደላችን አሳልፎ ከተሰጠውና ከተነሳው ከኢየሱስ ክርስቶስ ጋር በዛሬ ህይወታችን እንዴት እንደሚያያዝ ያብራራው እንሄዳለን ማለት ነው። እንግዲህ አብርሃም አመነ ጽድቅ መሆኑ ተቆጠረለት የሚለውን ሁላችንም የምናውቀው ቃል ሮሜ ምዕራፍ 4 ቁጥር 3 ላይ እናገኘዋለን። በዋነኝነት ደረጃ ያው ብሉይ ኪዳን ላይ ነው። ዘፍጥረት ምዕራፍ 15 ቁጥር 6 ላይ ይህንን ጳውሎስ እየጠቀሰ የሚናገረው አብርሃምም በእግዚአብሔር አመነ ይህም ለእርሱ እንደ ጽድቅ ተቆጠረለት የሚለው ይህ ጥቅስ እንግዲህ የሐዋርያው ጳውሎስ ጥቅስ ነው። የትምህርት ማዕከልና መሰረት ነው። ጳውሎስ ስለ እምነት ጽድቅ ሲያስተምር እንደ አዲስ ሐሳብ አላመጣም። እንግዲህ የብሉይ ኪዳን መጽሐፍት የሚተረጎሙት በዕብራይስጥ ነውና በዕብራይስጥ ያለው ቃል እሱ ወደ ግሪክ አምጥቶት ነው። ግሪክ ደግሞ በእንግሊዘኛ ከእንግሊዘኛ ደግሞ እኛ በአማርኛ ተርጉመን እያየን ያለ ነው ማለት ነው። እና የመጽሐፍ ቅዱስ መሰረት በመመለስ ለዘፍጥረት ምዕራፍ 15 ቁጥር 6 እየጠቀሰ ዋና ዋና ሐሳቦችን ይናገራል። እነዛ ዋና ሐሳቦች ምንድናቸው? እምነት እንደመነሻ እንደሆነ አብርሃም በእግዚአብሔር ቃልና ተስፋ ላይ ስላመነ ጽድቅ የተገኘው የሙሴ ሕግ ከመሰጠቱ ወይም ደግሞ አብርሃም በበጎ ስራው ከመመካቱ በፊት እግዚአብሔርን በመተማመን ብቻ ያገኘው ጽድቅ እንደሆነ በመተማመን የመጣ ጽድቅ እንደሆነ በእምነት ብቻ የመጣ ጽድቅ እንደሆነ የሚያሳይ ነው። ሌላ ደግሞ አተኩሯችሁ ይህንን ስታነቡ ተቆጠረለት የሚል አለ። ይሄ ተርም እንግዲህ የአካውንቲንግ ተርም ነው፣ ሎጊዝማ ይባላል እና የሂሳብ ቋንቋ ወይም የባንክ ቋንቋ ነው። በግሪክ ቋንቋ ነው ሎጊዝማ የሚለው። አብርሃም በራሱ የጽድቅ ሂሳብ አልነበረውም፣ ነገር ግን በእግዚአብሔር ስላመነ ጽድቅ ወደ እርሱ የሂሳብ አካውንት እንደተጨመረለት የሚያሳይ ነው ማለት ነው። አሁን ሁላችንም የምናውቀው ክሬዲትድ እና ዴቢትድ የሚሉትን ቃላቶች እናውቃቸዋለን። ወደኛ ገንዘብ ሲተላለፍ ወደ ባንክ አካውንቶች ክሬዲትድ ይባላል። ከኛ ደግሞ ወደ ሌላ ሰው ስናስተላልፍ ደግሞ ዴቢትድ ይባላል በሂሳብ ቋንቋ ማለት ነው። ስለዚህ ለኛ ትርጉም ያለው ቋንቋ ነው። ስለዚህ ዛሬም ቢሆን እግዚአብሔር እኛን ጻድቅ አድርጎ የሚቆጥረን በራሳችን በጎ ስራ እንዳልሆነ መረዳት ያስፈልጋል። በኢየሱስ ክርስቶስ ብቻ በማመን እንደሆነ ልንረዳ ያስፈልጋል። እንግዲህ ይህንን የታይም ላይን ወይም የጊዜ ሰሌዳ ስንመለከት የእምነትና የመዳን ታሪካዊ ቅደም ተከተልን ያሳየናል። አብርሃም የሚለው ዘፍጥረት ምዕራፍ 12 ቁጥር 1 እስከ 3 ላይ ያለውን ሐሳብ ይጠቅስልናል። በሊቪንግ ጋር በእግዚአብሔር መታመኑን ከዛ ጻድቅ መባሉን ዘፍጥረት 15 ቁጥር 6 ላይ መገረዙን ዘፍጥረት 17 ቁጥር 9 ላይ የሙሴ ሕግ እንደተሰጠው የሚያሳይ ነው። ነገር ግን ከዛ ያለፈ ነው። እንግዲህ
አብርሃም ከመባሉ በፊት ያቺ ሀ የምትለው የእግዚአብሔር ስም በስሙ ውስጥ እግዚአብሔር ስሙን በስሙ ውስጥ ከማኖሩ በፊት አብርሃም ብቻ ይባል ነበር እና የመጀመሪያው አይሁዳዊ ነበር። አብርሃም የአንድ አዲስ ሕዝብ አባት እንዲሆን እግዚአብሔር የጠራው ሰው ነው። ዘፍጥረት 12 ላይ 1 እስከ 3 እዛ ላይ የምታዩት ማለት ነው። እና አብርሃም የአይሁዳዊ ሁሉ የመጀመሪያ አባት የተባለ ሰው ነው። አብርሃም የተወለደው ከክርስቶስ ዘመን ክርስቶስ ኢየሱስ ከመወለዱ ከ2000 ዓመት በፊት ነው የተወለደው። የተወለደው ደግሞ ኡር በምትባል ከተማ እንደሆነ ማወቅ ይጠበቅባቸዋል። ይህች ከተማ ደግሞ የምትገኘው በአሁኑ ዘመን በአዲሱ ዘመን ማለት ነው ኢራቅ የምትባለው ሀገር ባለችበት ቦታ ነው። እንግዲህ ኢራቅን የምናውቀው አሁን በጦርነት ነው። ያቺ ከተማ ኢራቅ የምትባለው ከተማ ላይ ነው የተወለደው። ኡር የሚባለው ከተማ ኢራቅ የአሁኑ ኢራቅ የምትባለው ቦታ ላይ ነው ማለት ነው። ከዚያም ከአባቱ ጋር በመሆን ዛሬ ቱርክ ወደምትባለው ሀገር ወደ ካራን ነው ሄደው አብርሃም ዘፍጥረት ምዕራፍ 11 ቁጥር 31። ስለዚህ ጉዞ የነበረው ከኡር ወደምትባለው ስፍራ ወደ ካራን ደግሞ አሁን ቱርክ ብለን እናውቃት። ቱርክ ደግሞ ወደ ተለያየ ሀገር ኤክስፖርት የሚያደርጉ የተለያዩ አልባሳትን በማምረት የሚታወቁ እንግዲህ የቱርክ ልብስ ሲባል ሁላችንም የምንወደው አይነት ወይም ደግሞ ውድ አይነት ልብስ ከተባለ የቱርክ ልብስ ነው ወይም የቱርክ ሱፍ ነው። እና አሁን ቱርክ የምትባለው በፊት ካራን የምትባለው አብርሃም የሄደበት ሀገር ዘፍጥረት መጽሐፍ ምዕራፍ 11 ቁጥር 31 ላይ ማለት ነው። ስለዚህ እዚህ ጋር አሁን የምናየው የጊዜ ሰሌዳ ነው። አጭር መግለጫ ልስጣችሁ ብዬ ነው ስለ አብርሃም። ዘፍጥረት መጽሐፍ ምዕራፍ 12 ላይ እንግዲህ እግዚአብሔር አብርሃምን የጠራው ክፍል ነው። ስሙን እንደሚያገነው እንደሚባርከው በሕዝቦቹ ሁሉ ላይ በረከት እንደሚያደርገው ተስፋ የጠበት ክፍል ነው እዚህ ጋር። ከዛ በኋላ እግዚአብሔርም ያን ተስፋ ከሰጠው በኋላ አብርሃም አመነ። ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6 ላይ ይህንን የምናገኘው እዛ ላይ ነው። አብርሃም የእግዚአብሔርን ተስፋ አመነ፣ ተቀበለ፣ ወሰደው፣ የራሱ አደረገው። ይህም እምነቱ ነው ለእርሱ እንደ ጽድቅ የተቆጠረለት ማለት ነው። ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6 ላይ ያለውን ነው ጳውሎስ ሮሜ ምዕራፍ 4 ቁጥር 3 ላይ እየጠቀሰ ይነግራል። ምን ተባለ? ጻድቅ ተባለ። ያንን ስለወሰደ ጻድቅ ተባለ። ዲክሌርድ ራይቸስ ሆኖ ተቆጠረለት። እግዚአብሔር አብርሃምን ጻድቅ የቆጠረው እኮ በሌላ በምንም ነገር አይደለም፣ በእምነቱ ምክንያት እንጂ በበጎ ስራ ወይም ስርዓት በመፈጸሙ አልነበረም። ከዛ በኋላ መገረዝን ደግሞ እናገኛለን። ዘፍጥረት መጽሐፍ ምዕራፍ 17 ቁጥር 9 እስከ 11 ድረስ ግርዛት የመጣው አብርሃም ጻድቅ ተብሎ ከተበየነ ከብዙ ዓመታት በኋላ ነው። እንግዲህ ግዝረት አንዱ የሥራ ምሳሌ ነው፣ አንዱ የሥራ አይነት ነው። ግዝረት የእምነቱ ጽድቅ ምልክትና ማህተም እንጂ ለመጽደቁ ምክንያት ግን አልነበረም። ከዛ በኋላ ነው እንግዲህ የሙሴ ሕግ የመጣው። የሙሴ ሕግ ደግሞ የመጣው የመጽሐፍ ቅዱስ አጥኚዎች እንደሚሉት ከ430 ዓመት በኋላ ነው። በዘጸአት መጽሐፍ ምዕራፍ 19 ቁጥር 1 ምዕራፍ 20 እስከ 17 ያለው እንግዲህ በዛ መካከል ነው የሙሴ ሕግ ተሰጠ የሚባለው። የሙሴ ሕግ በሲና ተራራ ላይ ህዝቡን አንቀጥቅጦ እንደወረደ ነው ሕጉ እዛ ላይ የምናየው፣ እዛ ክፍል ላይ የምናየው። አብርሃም በእምነት ከጸደቀ በኋላ ከ430 ዓመት በኋላ ነው። ስለዚህ ሕግ ለመጽደቅ መሰረት የማይሆነው ለዛ ነው ማለት ከ430 ዓመት በኋላ የመጣው የሙሴ ሕግ ለመጽደቅ አንዱ ማሳያ አይሆንም ወይም መሰረት ሊሆን አይችልም። ምክንያቱም የሙሴ ሕግ ከመምጣቱ በፊት ስራ ከመሰራቱ በፊት አብርሃም በእምነቱ ጸድቆ ነበር ማለት ነው። ስለዚህ ታሪካዊ ቅደም ተከተል ይህን ይመስላል። ስለዚህ መግቢያው ላይ ስናይ የነበረው ጥቅስ እንግዲህ ትርጉሙ ምን ማለት ነው የሚለውን እንመልከት። መንፈሳዊ ትርጉሙ ወይዛዊ ጥልቀት ያለው ነገር ነው። ይሄ ተቆጠረለት የሚለው በጣም ጥልቀት ያለው ሚኒንግ ያለው ፓርት ነውና ሎጊዝማ ይለዋል የግሪኩ እና በተለያዩ መንገዶች ይተረጎማል። መቁጠር ይባላል፣ መመደብ ይባላል፣ እንደ አንድ ነገር መቆጠር ይባላል፣ ለአንድ ሰው መመዝገብ ወይም መቀመጥ ይባላል። ቃሉ በሂሳብና በሂሳብ መዝገብ ወይም በአካውንቲንግ ፋይናንሻል ተርም ይጠቀሙታል። ቃሉ በንግድና በሂሳብ መዝገብ ወይም አካውንቲንግ ሌጀር ውስጥ ጥቅም ላይ የሚውል ነው። አንድ ነገር በሰው ስም ገቢ
በገቢ መዝገብ ላይ ማስፈርን የሚያመለክት ነገር ነው። መንፈሳዊ እውነታው ምንድነው? አብርሃም በራሱ የጽድቅ ሂሳብ ሀብት አልነበረውም ወይም ገንዘብ አልነበረውም ብለን እናስብ። ነገር ግን በእግዚአብሔር ስላመነ እግዚአብሔር የጽድቅን ሀብት ወደ አብርሃም የህይወት መዝገብ ገቢ አድርጎ ነው የቆጠረለት። እግዚአብሔር የእኛን ኃጢአት በክርስቶስ ላይ እንደቆጠረው ሁሉ የክርስቶስንም ጽድቅ በእኛ ህይወት መዝገብ ላይ በነፃ ገቢ አድርጎታል። ባይብል እኮ የሚነግረን እሱ ነው። ኢየሱስ ክርስቶስ መስቀል ላይ በተሰቀለ ሰዓት ላይ እንደ ኃጢአተኛ ነው የተቆጠረው። እንደ ኃጢአተኛ ነው የተቆጠረው። የክርስቶስ ጽድቅ ደግሞ በእኛ ህይወት ላይ ገቢ እንደተደረገ የሚያሳይ ነው። እኛ ደግሞ እንደ ጻድቅ ነው የተቆጠርነው በዛ ቅጽበት ማለት ነው። ሌላኛው ያው ፒስቲስ የሚባለው ትርጉሙ እምነት እንደማለት ነው። እነዚህ የግሪክ ቃላቶች ናቸው። እንግዲህ በእንግሊዘኛ እየተረጎምኩ ነው የምነግራችሁ፣ አክሰንቱ ይለያል። ትርጉሙ ግን እምነት ማለት ነው። በሮሜ ምዕራፍ 4 ውስጥ እንግዲህ በዚህ ክፍል እምነት ሲባል አይምሮአዊ ስምምነት ብቻ ሳይሆን እግዚአብሔር የተናገረውን ቃል እውነት ብሎ መቀበልና በሙሉ ህይወት በእርሱ ላይ መታመንን የሚያሳይ ነው። እግዚአብሔር የተናገረውን ቃል እውነት ብሎ መቀበልና በእርሱ መታመን ነው። ስምምነት ብቻ አይደለም፣ የአይምሮ ስምምነት ብቻ አይደለም። አብርሃም ከእርሱ ቁጥጥር ውጪ የሆነውን ተስፋ የሚያስቆርጠውን የዙሪያውን ሁኔታ የራሱንና የሳራን እርጅናን ጨምሮ ከመመልከት ይልቅ በተናገረው አምላክ ታማኝነት ላይ ሙሉ በሙሉ መታመኑን የእምነት ዋና ማዕከል መገለጫ ነበር። አብርሃም ሁኔታው የማይደግፈውን ነገር ተመልክቶ እግዚአብሔርን መታመኑ የእምነቱ ማዕከል ነበር። እንግዲህ ከነገርኳችሁ ከቀደሙ ታሪክ ዘፍጥረት ምዕራፍ 11 ላይ የጀመረው የአብርሃም ጉዞ ዘፍጥረት ምዕራፍ 12 ላይ አብርሃም ወደ ከነዓን ምድር ከተሻገረ በኋላ እቺ ደግሞ ከነዓን የምትባለው አሁን እስራኤል ተብላ የምትጠራው ናት። እቺ ምድር እግዚአብሔር ለአብርሃምና ለዝርያዎቹ በተለየ ሁኔታ ያዘጋጃት ናት። ነገር ግን አንድ ትልቅ ችግር ነበር። እዚህ ጋር መገንዘብ ያለብን አንድ ትልቅ ችግር ነበር። የአብርሃም ሚስት ሳራ ሶራ ትባል ነበር። ማን ነበረች? መውለዳችን አችልም ነበር። እግዚአብሔር ለአብርሃም ታላቅ ሕዝብ አደርጋለሁ ሲለው መሃን ነበረች እሷ። ሚስቱ መሃን ሆና እግዚአብሔር ደግሞ ታላቅ ሕዝብ አደርጋለሁ አለ። ታዲያ ሳራ ልጅ መውለድ ሳችል የእግዚአብሔርን የተስፋ ቃል እንዴት ሊፈጽም ይችላል ብላችሁ ታስባላችሁ? አይችልም። እግዚአብሔር ይህን ተስፋ ለአብርሃም በሰጠበት ጊዜ ሳራ አስቀድማ አርጅታ ነበር። እንግዲህ ሳይንሱ ይናገራል፣ ሴቶች መውለድ የማይችሉበት ሰዓት አለ። ያን ሰዓት ካሳለፉ መውለድ አይችሉም። ወንድ ደግሞ እስከ ህይወቱ ዘመን መጨረሻ ድረስ መውለድ ይችላል፣ ጃንደረባ ካልሆነ በስተቀር ወይም ስፐርም ካውንት የሚሉት አለ። እሱ አነስተኛ ካልሆነ በስተቀር መውለድ ይችላል። ስለዚህ ልጅ የመውለድ ጊዜ አልፎባታል። ስለዚህ ምንድነው አብርሃም ማድረግ የሚችለው? አብርሃም ገና ከመጀመሪያው በእግዚአብሔር ቃል ተጠራጥሮ ነበር። ዘፍጥረት ምዕራፍ 15 ቁጥር 2 እስከ 3 ላይ ሄዳችሁ ብታዩት ተጠራጥሮ ነበር። ስለዚህ እግዚአብሔር ለአብርሃም እንዲህ አለው፣ ወደ ሰማይ ተመልከት፣ ከዋክብትን መቁጠር ትችል እንደሆነ ሞክር፣ እንግዲህ የአንተም ዝርያዎች እንዲህ ይበዛሉ አለው። እንዴት ሊሆን ይችላል? ቁጥር 5 ላይ ያንተ ዘሮች እንዲበዛሉ እንደ ከዋክብት ይበዛሉ አለው። ሚስቱ መሃን ናት፣ መውለድ አትችልም። ሳይንሱም አይፈቅድላትም፣ ተፈጥሮም አይፈቅድላትም። እግዚአብሔር ግን እንደዚህ ከዋክብት አድርጋለሁ አለ። ከዚያ ጊዜ አንስቶ አብርሃም እግዚአብሔርን አልተጠራጠረም። እግዚአብሔር የሰጠውን ቃል ኪዳን በመፈጸም ለእርሱና ለሚስቱ ለሳራ ወንድ ልጅ እንደሚሰጣቸው ያመነው። በቃ ከሁኔታው ውጪ ከሳይንሱ ውጪ አመነ ማለት ነው። ስለዚህ ጳውሎስ የሚከተለውን ዋቢ ያደርጋል። ዘፍጥረት ምዕራፍ 12 ላይ እግዚአብሔር ለአብርሃም የሰጠው ጥሪ አለ። መሪው ጥሪና የተስፋ ቃል ያገኛል ማለት ነው። ዘፍጥረት ምዕራፍ 15 ቁጥር 6 ላይም ደግሞ አብርሃም በእግዚአብሔር ማመኑን የሚያሳይ ነው። አብርሃም በእግዚአብሔር ማመነ፣ ይህም ለእርሱ ጽድቅ ሆኖ ተቆጠረለት ያልነው ማለት ነው። ዘፍጥረት መጽሐፍ ምዕራፍ 17 ደግሞ ግዝረት ይመጣል። የቃል ኪዳን ምልክት ሆኖ መሰጠቱ የሚያሳይ ነው። እሱ የተስፋ ኪዳኑ ውጫዊ ምልክትና ማህተም ሆኖ የተሰጠ ውጫዊ ምልክት ነው። አይሁዳዊ መሆናቸውን የሚያሳይ ነው። ከዛ የዘለለ ነገር አልነበረው።
ከዛ መዝሙር 32 ላይ ዳዊት ስለ ይቅርታ የሚያቀርበው ምስጋና ታስታውሳላችሁ? ይቅርታና ኃጢአት ሳይቆጠርለት ስለሚደሰት ሰው ያቀረበው ምስጋና መዝሙር ታስታውሳላችሁ? ስለዚህ ቅደም ተከተሉ እነዚህ ነው ማለት ነው። መጀመሪያ የተሰጠው ተስፋ አለ፣ ከዛ እምነት መጣ፣ ከዛ ጽድቅ ሆኖ እንደተቆጠረለት፣ ከዛ ግዝረት መጣ፣ ከዛ በኋላ ነው ሕጉ የመጣው ብለን የተነጋገርነው ማለት ነው። ስለዚህ እምነት ከቃል ኪዳን ምልክቶች እንደሚቀድም የሚገልጸውን የጳውሎስን ክርክር ይደግፍልናል ማለት ነው። ቀደም የነገርኳቸው የእግዚአብሔር ተስፋ አለ፣ እምነት አለ፣ ጽድቅ ሆኖ እንደተቆጠረለት፣ ከዛ ግርዛት፣ ከዛ የሙሴ ሕግ። አሁን እንደዚህ ነው አልጎሪዝሙ ወይም ቅደም ተከተሉ ማለት ነው። የስነ ምድር ጥናቱን ስንመለከት እንግዲህ ቅድም ከኡር ከለዳውያን እንደተነሳ ነግሬያቸዋለሁ። አርኪኦሎጂካል ኢንሳይት ያስፈልገናል። ምክንያቱም ከየት ነው የተነሳው? ቅድም ኡር አሁን ፕሬዘንት ዴይ አሁን ያለበት የኡር ስፍራ ኢራቅ ነው ብያቸዋለሁ እና በጥንታዊ ሜሶፖታሚያ የነበረች አስፈላጊ ከተማ ነበረች። ሜሶፖታሚያ የነበረች ስፍራ ናት። ሂስትሪ ላይም ወይም ደግሞ ታሪክ ስታጠኑ ሜሶፖታሚያን ታውቁታላችሁ ብዬ አስባለሁ። ጥንታዊ በጣም የሰለጠነች ታላቅ ከተማ ነው። በኤፍራጢስ እና በጢግሪስ ወንዞች የተመሰረተች ከተማ ናት። ሌላው በቦታው ከተገኙት ዋና ዋና ነገሮች መካከል ታላላቅ ቤተ መቅደስ ህንፃዎች ነበሩ። ዚጉራት የሚባለው ታላቁ የምድር ማማ ነው እና ኢንተርኔት ላይ ሰርች ብታደርጉት ታገኙታላችሁ። ምቹ መኖሪያ ቤቶች ነበሩ፣ የአስተዳደር ሰነዶች ነበሩ፣ የተቀናጀ የከተማ ስርዓት ነበረ። ስለዚህ የሚያሳየው አብርሃም በተነሳበት ቦታ ተራ የገጠር አካባቢ አልነበረም። ከፍተኛ የሆነ ስልጣኔ፣ ሀብት፣ ምቹ የሆነ ከተማ ነበር ለቆ የሄደው። እግዚአብሔር ባዘዘው መሰረት የሄደው እግዚአብሔር ሲጠራው ተነስቶ ወደማያውቀው ስፍራ የሄዶ በኡር የነበረውን ምቾትና ደህንነት ትቶ በእግዚአብሔር ቃል ላይ ብቻ የመታመኑ ፕራክቲካል የሆነ እምነት ምሳሌ ነው ማለት ነው አብርሃም የሰራው ስራ። ስለዚህ አብርሃም የተከተለው የእግዚአብሔር ጥሪ የቀለለ አልነበረም። የያዘውን የተደራጀና ምቹ የከተማ ህይወት ትቶ ወደማያውቀው ስፍራ በእምነት መውጣቱ የእምነቱን ዋጋና ታላቅነት ነው የሚያጎላው ማለት ነው። እንግዲህ ብዙ አይነት ኮሜንታሪዎች አሉ። ለምሳሌ ኦን ስቶት አለ፣ ኤፍኤፍ ብሩስ አለ፣ ኤንቲ ራይት አለ። እነሱ የሰጡትን አስተያየት እነዚህ ስኮላሮች ናቸው፣ የመጽሐፍ ቅዱስ ስኮላሮች የሰጡት ኮሜንታሪ ላይ እንግዲህ ስቶት አብርሃምን የሚያቀርበው በራሱ የሞራል ስራ የእግዚአብሔር ሞገስ እንዳገኘ እንደ ጀግና ሳይሆን የእግዚአብሔርን ተስፋ እንደታመነ ሰው ነው የሚያየው ማለት ነው። የሚያየው ከዚህ አንግል ነው። ሰዎች እንግዲህ ጽድቅን በራሳቸው በጎ ስራ ወይም በሃይማኖት ጥረት ማግኘት እንደሚችሉ የሚያስቡትን የተሳሳተ አመለካከት ለማረም እና ጽድቅ ሙሉ በሙሉ የእግዚአብሔር ጸጋ መሆኑን ለማጉላት ነው ኦንስቶት እንዲህ ብሎ የሚናገር። ኤፍኤፍ ብሩስ ደግሞ ብሩስ እንግዲህ የሚለን የጳውሎስ ክርክር በዘፍጥረት ውስጥ ባለው የጊዜ ቅደም ተከተል ላይ እንደሚመሰረት የሚያብራራ ነው። አብርሃም ከመገረዙ በፊት ጸደቀ። ስለዚህ ግርዛት ጽድቅን የሚያመጣ መሰረት እንዳልሆነ የሚያሳየው በዚህ በሮሜ መልእክት ላይ በተራ አስተሳሰብ ሳይሆን በብሉይ ኪዳን ታሪካዊ እውነታ እና ቅደም ተከተል ላይ የተደገፈ የማይናወጥ ማስረጃ መሆኑን ለመግለጽ ነው ኤፍኤፍ ብሩስ እዚህ ጋር የሚነግረን ማለት ነው። ኤንቲ ራይት ደግሞ አብርሃም በእምነት የሚያምን ሁሉ አባት እንደሚሆን ያጎላል። የሁሉም በእምነት የእምነት አባት እንደሆነ ይህም እግዚአብሔር በአብርሃም በኩል ለሁሉም አሕዛብ በረከት እንደሚያመጣ ከተስፋው ጋር ያገናኛል። የክርስቶስ ወንጌል ባይዘው ለአንድ ወገን ብቻ አይደለም የተሰጠው፣ አሕዛብን በሙሉ የሚያካትት ዓለምን ሁሉ የሚያካትት ዓለም አቀፋዊ የሆነ የቃል ኪዳን በረከት ነው። ኤንቲ ራይትም አብርሃም በኩል ለሁሉም አሕዛብ በረከት እንደሚመጣ ነው የሚነግረን ማለት ነው። እንግዲህ ቴዎሎጂካዊ የሆነ ነገር እናያለን ብያችሁ ነበር። ስነ መለኮታዊ የሆነ ነገር እናያለን በጥልቀት ባይሆንም፣ ነገር ግን ለእናንተ ለሮሜ ይጠቅማችኋል ብዬ ማሰበውን እነግራችኋለሁ። እንግዲህ በሮሜ ምዕራፍ 4 ላይ ምን ተምረናል ብለን ስናስብ ጽድቅ በእምነት እንደሆነ፣ ጽድቅ በእምነት ነው፣ በስራ አይደለም። ሮሜ ምዕራፍ 4 ላይ የተማርነው በስራ አይደለም። በስራ ከሆነ እንደ ደሞዝ ነው የሚቆጠረው። በስራ ከሆነ የላባችን ውጤት ነው። ስለዚህ አበክሮ የሚነግረን ሮሜ ምዕራፍ 4 ላይ በስራ እንደማይገኝ ነው አበክሮ የሚነግረን።
ጽድቅ የሚገኘው በግል ጥረት ወይም በሕግ ስራ ሳይሆን እግዚአብሔር ላይ የሚደረግ እምነት ብቻ ነው። ግርዛት እኮ የቃል ኪዳኑ ምልክት ነው፣ የጽድቅ መሰረት አይደለም። የሰው ልጅ በራሱ ጥረት በእግዚአብሔር ፊት ጻድቅ መሆን ስለማይችል ጽድቅ ሙሉ በሙሉ የእግዚአብሔር መንገድ ስለሆነ ነው። አብርሃም ለሚያምኑ ሁሉ አባት ሆኗል እኮ እንዴ! ለሚያምኑ ሁሉ አባት ሆኗል። ግዝረት እኮ አብርሃም በእምነት ላገኘው ጽድቅ ውጫዊ ምልክት ነው፣ ማህተም እንጂ ለጽድቁ ምክንያት አልነበረም። ምክንያቱም ሃይማኖታዊ ስርዓቶችን በእምነት የተገኘው እውነት የሚያረጋግጡ እንጂ ጽድቅን በራሳቸው የማያመጡ መሆናቸውን በዚህ ምዕራፍ 4 ላይ አይተናል። አብርሃም ለሚያምኑ ሁሉ አባት ሆኗል። አብርሃም የአይሁድ ብቻ ሳይሆን በእምነት ወደ እግዚአብሔር የሚመጡ የአሕዛብም ሁሉ የእምነት አባት ነው። ለአይሁድ ብቻ አይደለም፣ ለአሕዛብም ጭምር ነው። የእግዚአብሔር የመዳን ዕቅድ በዘር ወይም በብሔር የተወሰነ ሳይሆን ለዓለም ሕዝብ ሁሉ ክፍት መሆኑ ኦፕን ዶር መሆኑን የሚያሳይ ነው። ጽድቅ ሰርተን የምንቀበለው ደሞዝ አይደለም። ይህንን በተደጋጋሚ ነው የምነግራቸው። ደሞዝ አይደለም። እግዚአብሔር በነፃ የሚሰጠን አባታዊ ጸጋ ነው። የሰዎች ትምክህት ሙሉ በሙሉ እንዲወገድና ክብሩ ሁሉ ለሰጪው ለእግዚአብሔር ብቻ እንዲሆን የምናደርግበት ነው። በአጠቃላይ ሮሜ ምዕራፍ 4 የሚያስተምረን ሕይወታችንና መዳናችን በራሳችን ድካምና ጥረት ላይ ሳይሆን በእግዚአብሔር የማይናወጥ ጸጋና ተስፋ ላይ የተመሰረተ መሆኑን ለማሳየት ነው። ቀደም ለማየት እንደሞከረው እንግዲህ በራሳችን አይደለም ብያቸዋለሁ። እንዴት ነው ላይፍ ላይ ልንተገብረው የምንችለው? አፕላይ የማናደርገውን ነገር ማንተገብረውን ነገር ማጥናት የለብንም። ስለዚህ በዚህ ስላይድ ላይ የአብርሃምን የእምነት ህይወት ወደ ራሳችን ዕለታዊ ክርስትና ወደ ራሳችን ህይወት በመውሰድ በተግባር እንዴት መኖር እንዳለብን ነው የምናየው። ስለዚህ አብርሃም የሚያስተምረን የእግዚአብሔር ተስፋ ገና በዓይናችን ሳይታይ እንኳን እርሱን መታመን እንደሚገባ ነው። አንድ ሰው ለስራ፣ ለጤና ወይም ለቤተሰብ ችግር መፍትሄ በዓይኑ የሚታይ ምንም ምልክት በሌለበት ሁኔታ ውስጥ እግዚአብሔር አንዱን እንደሚከፍት አምኖ በጸሎትና በተረጋጋ መንፈስ ጉዞን ሲቀጥል እንደማለት ነው። እንደ አብርሃም የሚያስተምረን የእግዚአብሔር ተስፋ ገና በዓይናችን ሳይታይና ሳይጨበጥ እንኳን እርሱን ማመንና መታመን እንደሚገባ ነው። እምነት ማለት በአእምሮ ባለ ባዶ ተስፋ። እምነት ምንም መሰረት የሌለው ስሜታዊ የሆነ ነገር አይደለም። ዊሽፉል የሆነ ዊሽ የምናደርገው የምንመኘው ነገር ወይም መሬት የሌለው ነገር አይደለም። ሁሉም ነገር እኮ በራሱ ጊዜ ይስተካከላል ብሎ ያለምንም መሰረት በዋልፈሰስ በደመ ነፍስ መመኘት እምነት አይደለም እሱ። ምክንያቱም እውነተኛ እምነት በራሳችን ፖዚቲቭ ቲንኪንግ አዎንታዊ አስተሳሰብ ላይ ሳይሆን በተነገረው ቃል ላይ የተመሰረተ መሆን አለበት። እንደዛ ነው መሆን ያለበት፣ በዘፈቀደማ አይደለም። እምነት በእግዚአብሔር ባህሪ በቃሉና በተስፋው ላይ የተመሰረተ መታመን ነው። እውነተኛ እምነት በእግዚአብሔር ባህሪ፣ በእሱ ታማኝነቱ፣ በእሱ ሁሉን ቻይነቱ፣ በቃሉ ላይ በተስፋው ላይ ብቻ የተመሰረተ መታመን ነው። አብርሃም የመውለድ ዕድሉ በሕክምና በተፈጥሮ በሳይንስም ያበቃ ቢሆንም የተናገረውን እግዚአብሔር ታማኝ ነው ብሎ የገባውን ተስፋ ቃል ይፈጽማል ብሎ በእግዚአብሔር ፈጽሞ ስለተደገፈ በሱ ላይ ስለተደገፈ ተስፋውን አግኝቷል። እሱን ነው ልንረዳ የሚያስፈልገው።